ርቀት መለሰ ሚሻሞ የመጀመሪያው ኳስ የመጀመሪያው ጎል ምን አያቡናም ኬላቲንሶና አሜሪካንሶና አያቡናም ኬላቲንሶና አሜሪካንሶና ሲዳሙ ቡና ካያ ካምባሌ ሀዋሮቴ ካሊቂ ማሎቴ ካያ ካምባሌ ሀዋሮቴ ካሊቂ ማሎቴ ሳይሲሳ ኦና ኤአዲ ቡሮ አኮባ ኦና ጎዴ ኦና ማሆሎ ኦና ጋንቴሌ ካቴ ማርቴ አቴ ያነባ ኦኪ ዶቦ ኬሽቴ ሀጊኒ ታኔ ዴቂ ኤንሲቴ የኢትዮጵያ ዋንጫ ዛሬ በኢትዮጵያ በእግር ኳስ ውስጥ ታላላቅ ድግሶች አንዱ ይደረጋል። እሱም በቀድሞ ስያሜው የኢትዮጵያ ጥሎ ማለፍ ዋንጫ የአሁኑ የኢትዮጵያ ዋንጫ ፍጻሜ በአልቶዎቹ በሲዳማ ቡና የእግር ኳስ ቡድንና በወላይታ ዲቻ መካከል ዛሬ ሰኔ 1 2017 በአዲስ አበባ ስታዲየም በዕለተ እሁድ በ9 ሰዓት ላይ ይደረጋል። ከታሪኩ ስንጀምር የኢትዮጵያ የጥሎ ማለፍ ዋንጫ 1945 የተመሠረተ ሲሆን በውድድሩ ታሪክ የአዲስ አበባ ክለቦች ዋንጫውን ደጋግሞ በማንሳት ባለታሪክ ሲሆኑ በውድድሩም ብዙ ጊዜ ዋንጫውን ያነሱ መቻል ዋንጫውን 14 ጊዜ በማንሳት የሚመራ ሲሆን ቅዱስ ጊዮርጊስ 10 ጊዜ በማሸነፍ ሁለተኛ ክለብ ሲሆኑ ይህን ዋንጫ ያነሱ የክልል ክለቦች የሲዳማ ክልል ታሪካዊ ቡድን ሐዋሳ ከነማ እንዲሁም ሐረር ከነማ፣ ፋሲል ከነማና ወላይታ ዲቻ ከክልል ክለቦች ዋንጫውን ያነሱ ክለቦች ውስጥ ይጠቀሳሉ። ይህ ውድድር የሚመራው በተለመደው በሊጉ ኮሚቴ ሳይሆን በኢትዮጵያ እግር ኳስ ፌዴሬሽን በመሆኑም በ2016 ዓመተ ምህረት ስያሜውን በመቀየር የኢትዮጵያ ዋንጫ በመባል የቀድሞውን ስያሜ ተቀይሯል። ይህንን ዋንጫ በአዲስ ስያሜ መደረግ በተጀመረበት ዓመት ላይ ወላይታ ዲቻ ከኢትዮጵያ ቡና ጋር ለፍጻሜ የደረሰ ሲሆን በአጨቃጫቂው በዳኝነት ክስተቶች የታጀበውን ፍጻሜ ኢትዮጵያ ቡና በማሸነፍ የውድድሩ አሸናፊ ለመሆን ችለው ነበር። የዛሬው የኢትዮጵያ ዋንጫ ፍጻሜ በሁለቱ ጎረቤታሞች አልቶዎቹ ሲዳማ ቡናና በወላይታ ዲቻ መካከል በአዲስ አበባ ስታዲየም 9 ሰዓት የሚደረግ ሲሆን ጨዋታውን ለመከታተል የሁለቱም ቡድን ደጋፊዎች ወደ አዲስ አበባ በብዛት ገብተዋል። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ትናንትና ማታ ማለትም ወደ 4 ሰዓት ገደማ ለሁለቱም ተጓዥ ደጋፊዎች መልካም ያልሆነ ዜና በፌስቡክ ገጹ ላይ ለጥፎ ተገኝተዋል። ዜናው በነገው ዕለት በወላይታ ዲቻ እና ሲዳማ ቡና መካከል የሚደረገው የኢትዮጵያ ዋንጫ የፍጻሜ ጨዋታ ከአቅም በላይ በሆነ ምክንያት በዝግ እንዲካሄድ ተወስኗል። ጨዋታው በኢትዮጵያ ቴሌቪዥን ኤድቪ በቀጥታ ይተላለፋል የሚል ነበር። በመሆኑም ፌዴሬሽኑ ይህንን ውሳኔ በጊዜ ማሳዘቅ ነበረበት። ተጓዥ ደጋፊዎች በብዙ ወጪና ዝግጅት ራሳቸውን አዘጋጅተው ከገቡ በኋላ መደረጉ አግባብነት የሌለው ይመስላል። 2017 የኢትዮጵያ ዋንጫ ፍጻሜ ተፋላሚዎች ሲዳማ ቡናና ወላይታ ዲቻ በስብስባቸው አንጻር ስንመለከት ሲዳማ ቡና የተሻለ የቡድን ስብስብ ያለው ቡድን ሆነው እናገኘዋለን። እርስ በርስ ገናኙ ሲዳማ ቡና በእርስ በርስ ግንኙነታቸው የተሻለ የማሸነፍ ታሪክ ያለው ቡድን በመሆኑ የተሻለ ውጤት ሊያስመዘግብ ይችላል ተብሎ ይታመናል። የ2017 የሊጉ ያላቸው የደረጃ ሰንጠረዥ የሊጉ ሰንጠረዥ ከ33ኛ ሳምንት ጨዋታዎች በኋላ ሲዳማ ቡና የተጫወተው የጨዋታ ብዛት 31 ነው። የጎል ልዩነት የአንድ ጎል ዕዳ ነጥብ 46 ሲሆን ያለበት ደረጃ 4ኛ ነው። ወላይታ ዲቻን ስንመለከት የተጫወተው የጨዋታ ብዛት 31 ነው። የጎል ልዩነት 0 ነው። የተቆጠረበትና ያስቆጠረው እኩል ነው። ነጥብ 45 ሲሆን ያለበት ደረጃ 5ኛ ነው። በኢትዮጵያ ዋንጫ ያላቸው ታሪክ ስንቃኝ ሲዳማ ቡና በኢትዮጵያ ዋንጫ ያላቸው ታሪክ ለዋንጫ አዲስ ነው። አዲስ ታሪክ ለማጻፍና የተሻለ የክለቡ የትላልቅ ዋንጫ ጉዞ ለማስጀመር የሚደረግ የሞት ሽረት ጨዋታ ይሆናል። ወላይታ ዲቻ በውድድሩ ያለውን ታሪክ አንድ ጊዜ ዋንጫውን አንስተዋል። የግብፁን ዘማልክን በጥሎ ማለፍ በማሸነፍ በኢትዮጵያ ክለቦች ታሪክ ትልቅ ጀብድ የሠራ ቡድንም ነው። በ2016 የፍጻሜ ተፋላሚ ቡድንም ነው። በውድድሩ የተሻለ ታሪክ አለው። ከአሰልጣኞች ጋር ተያይዞ ሁለቱም ምርጥ ከሚባሉ አሰልጣኞች መካከል ሲሆኑ በተለይ የሲዳማ ቡናው አሰልጣኝ አዲሴ ካሳ የኢትዮጵያን እግር ኳስ በተሻለ መልኩ የተረዱና የሚያውቁ የተሻለም ልምድ ያላቸው አሰልጣኝ በመሆናቸው ዛሬ ታሪክ ሊሰሩ ይችላሉ። ይህን ስላችሁ ወላይታ ዲቻ በቁጭት መዳ የሚገባ ቡድን ነው። አምና በፍጻሜው በአጨቃጫቂው ዳኝነት ያጣውን ዋንጫ ለማንሳትና በተጨማሪም ከአዲሴ ስር የሰራና በደንብ የሚተዋወቁ አሰልጣኞች የታክቲክ ፍጥጫ እንደሚኖረው አምናለሁ። ዳኝነቱ ግን በጥንቃቄ መታየት አለበት እላለሁ። የውጤቱ ግምታችሁን ከኮመንት ስር አስቀምጡ።
መልካም ቆይታ። አዘጋጅና አቅራቢ አማኑኤል ደጀኔ። ቻናላችንን ሳብስክራይብ በማድረግ ቤተሰብ ሁኑ። ቻው።